ሰላም ሰላም እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ከኢየሩስ ጋር ተገናኝተናል። ዛሬ አንዳንድ ጭውውት እንጨዋወታለን። እናንተም ከኛ ጋር እንድትሆኑ መልካም ቆይታ ይሆንላችሁ። ጓደኛ እስከምትመጣ መልካም ቆይታ። ሰላም ሰላም እንዴት ናችሁ? ትንሽን ከፍ አድርጊ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬ ሰብሊ ተገናኝተናል። አንዳንድ ነገር ማለት ስለ አንዳንድ ነገር ላወራት ልጠይቃት ነው። ጥያቄ ሰብሊ የሆነ ነገር ልጠይቅሽ እስቲ። ጠይቂ። በጣም ደስ የሚል ነው። እሺ ጠይቂ። መነጽርሽን እንዴት ነው ተመልካቾቻችን ላውር ማለት ደስ እንዳለሽ? እሺ ካልሽ እና ይሄን ጥያቄ ልጠይቅሽ ነበር። ጠይቂ። አግብተሻል እንዴ? አግብቻለሁ። አይ አላገባሁም። ከዛ ደግሞ አግብቻለሁ። ባለ ትዳር ነኝ። እሺ ምን ነው ጠየቅሽ? ወልደሽ? አልወለድኩም። ለምን አልወለድሽ? አልወለድኩም። እንግዲህ እግዚአብሔር ሲሰጠኝ እወልዳለሁ። እሺ አንድ ቀን ይሰጥሻል። ጸሎት አድርጊልኝ። ጸሎት አባቶቻችን በሄድሽበት እኮ ትጸልያለሽ። ለምን መሰለሽ? ለአንቺ ብቻ አትጸልይም። በቃ አምላኬ ሆይ አገሬን፣ ጓደኞቼን፣ ህዝቤን ሰላም አድርግልኝ፣ ያሰቡትን ስጣቸው ሁሉም ይላል። ለምን አንድ ነገር ስትጠይቂው የራስሽን ብቻ ጠይቀሽ አይደለም የምትሄጂው። ትክክል። ለዛ አይዞሽ አንድ ቀን ይሰጥሻል። እርግጠኛ ነኝ። አሜን። እንዳፍሽ አድርግልኝ። እና ስሚኝማ፣ እንዴት ተገናኛችሁ ባልሽና አንቺ? ከባሌ ጋር ታክሲ ውስጥ ማለት አልገባኝም። ታክሲ ውስጥ ነው የተገናኘነው። አብራችሁ ስትሄዱ? አዎ ታክሲ ውስጥ ነው የተገናኘነው። ደስ ይላል። እና ከዛስ? እና እዛ ተገናኘን። እዛ ከተገናኘን በኋላ አጠገቤ ነበር ቁጭ አለው። ያው ወዴት ነሽ በመባባል ትተዋወቂያለሽ፣ ስልክ ትቀያየሪያለሽ። ባንዴ ተቀያየራችሁ? አዎ ደስ ይላል። ወዴት ነው የምትሄጂው ስለኝ ነገርኩት። ከዛ ካልደበረሽ ስልክ እንቀያየራለን። እኔም ደግሞ ሴት መግደርደሯ ብዬ አንተም ትሰጠኝ አልኩት። በደስታ አለ። ከዛ በኋላ ያው የሱን ተቀበል በደውይልኝ አለኝ። ደውይልኝ ሲለኝ ደወልኩለት። ከዛ እሱ ደግሞ ያው ይዞታል። ከዛ ተደዋወላችሁ? አዎ። ከሄድሽበት ተመለሽ ወይ ለማለት ማታ በሰላም ተመለሽ ወይ በምን ላግኝሽ የሚለውን ሲስተሙ ከሄድሽበት በሰላም ተመለሽ ወይ ሲል አዎ ተመለስኩኝ። አንተስ? እኔም ተመለስኩ። ምሽት አሪፍ ነው ሲባል ስቴፕ ብዙ ሲቀጥል ይኸውና ከተጀናጀን ከአንድ አመት በኋላ ተጋባን እልሻለሁ። ተጀናጀናችሁ? አንድ አመት ቆይታችሁ? አንድ አመት ቆይተን። እኔ በጣም ደስ ይላል። እውነት እኔ አላገባሁም። ወይ አይ ጓደኛ ማግባት ግን አለኝ ለማግባት። እሱ ማለት በጣም ሀሳብ ብዙ አለውና እኔም ማለት አላ የሆነን ስታገቢ የሆነ ነገር ያስፈልገኛል እንደዚህ በማለት እንደዛ ነን እንጂ እሱ አሁንም ይፈልጋል። ማለት አሁን ብንጋባ ራሱ የሆነ ነገር አድርጎ ቢወስደኝ ደስ ይለዋል። እኔ ግን እምቢ አልኩት። ማለት እሱ በፊት ጊዜ እሱ አይፈልግም፣ እኔ ደግሞ አሁን ላይ አልፈልግም። በጣም ነው ማለት በጣም ነው የምንዋደደው። አይዘው ወይ ማለት በጣም የሆነ በቃ ስልክ ራሱ ደብሮኛል አነሳለህ ካልኩኝ ይጨነቃል። ቤት ድረስ ነው የሚመጣው። በቃ ቤት ምናምን ስለሚያውቀው በቴክስት ምናምን እንቢ ካልኩት በቃ ቤት ድረስ ሊመጣ ይችላል። ግን ቤት ነው። እሺ እንዴት ነሽ? ደህና ነኝ። እስከቤት መስከረም ሁሉ ሰላም አለን። ኑሮ እንዴት ነው? ኑሮ እንደምታዩ አምሮብሻል። ያን ሺህ ብሩ 2000 ብር ገፍቶ እየኖር ነው። እውነት ደግሞ ሳይጨምር በቀን አስቤዛ ጨምረ ነው። ግድ ነው። አዎ እንደዛ። ሆድሽን አትቀንሽም እንዴ አንቺ? ማለት እኔ እኮ ቀንሻለሁ፣ ግን ማለት ሆድሽ ሳይሞላ አታዩም መቼም። በቀን አንዴ መብላት በቀን እንኳን አንዴ ሆኖ ማለት ነው። አይ በቀን ኑሮ አይሞላም። ይሞላል ማለት የሚሞላው በቀን 3 ጊዜ ስትበይ ሳይሆን በቀን አንድ ጊዜ ስትበይ ይሞላል። የጎደለው ሁሉ ይሞላል። እሺ እንደዛ ከሆነ በቀን እንደውም ቀን ሙሉ አልብላ አትቢ ማለት ለምን? ጾሚ። ኑሮ ያልሞላው ሆዳ ብስተሽ ነው። ሆዳ
የዘሆዳ እናት እናት ሰላም ነው አለሽ? አለን እግዚአብሔር ይመስገን። በእናትሽ እንትን ወስደውብኝ ታክሲ ላይ ብር ወስደውብኝ ነው። ልትተባበሪኝ ትችያለሽ? ኦኬ ወስደውብሽ ነው? ኦኬ ምን ያህል ፈልገሽ ነው? አንድ ካለሽ 50 ብር ካለልሽ 100 ብር ካለሽ 100 ብር ስጪኝ ካለልሽ 50 ብር ስጪኝ። በቤት እንዲያደርስሽ ይበቃኛል። እውነት